እያለ ነው እንዴ? ዛሬ ፍቅር ብቻ ነው። በሚገርም ሁኔታ ሰዓት መሰለኝ የመጣሁት። ዞር በል ቤቴን ማን አሳይቶ ነው የመጣው? ለምንድን ነው ጥያቄ መልስልኝ። ተቀበይኝና እናወራለን። አልቀበልህም። ይሄ ሁሉ ምንድን ነው? ፕሮግራም አለባችሁ? እናውራ። እኔ ናች እናንተ ምን የምናወራው ነገር የለም። ውጣ በእናትህ አታሳብደን። ካላስቸገር ቅርታ ልትወጣ ያምሃል እንዴ ሰውዬ? ሳስበው መሄድ ፈልጋል። ያቡ እረፍ ልቀጫኝ ዛ ያቡ ሌላ ጊዜ በመሰለሽ እናወራለን። የት ነው የምትወጣው? እሱ ጣስላለ ነው እንደምትወጣው? እሱ እንኳን መጥቶ እየለመነኝ እኮ ነው ላለመውጣት። አንተ ውጣ ስትባል ልትወጣ ነው? በጣም አበዝተኸዋል። በጣም ማለት ነው። ከዚህ በላይ ትዕግስት የለኝም። ለአንተ ማስረዳበት አንተ እንደዚሁን የምልበት ምንም ትዕግስት የለኝም። ሂድ ከፈለክ። አበዛኸው በጣም። የአንዳንድ የሚፈጠሩት ነገሮች እኔ ስህተት ናቸው። እንዳታገኘኝ ከዚህ በኋላ እንደሆነ። ሰላም ዲግናችሁ የጽጌ ሮያል ቤተሰቦች፣ እንኳን ወደ ቻናል በሰላም መጣችሁ። የእኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ያው እንግዲህ ሀይላ ቦታ ብሎ ሲያወራ እንግዲህ ተነስቶ ሄዷል ማለት ነው። ጽጌም ተናዳ እንግዲህ ከዚህ በኋላ አንተን እንግዲህ የሚያስረዳበት አይል የለኝም ከዚህ በኋላ እንግዲህ እንደውም እንዳታገኘኝ ብላለች። ያው ትክክል ናት። እንዴ ያው ቲቶ መውጣት አልነበረባትም። ትላንትና እሱ ጥሎ ስለሄዳ ነው እሷን ያገኛት ማለት ነው። ሀይላብ እንግዲህ እሱ ጥሏት መሄድ አልነበረበትም፣ ትቷት መሄድ አልነበረበትም። ለምን ነገሮቹን ክፍተት እየፈጠረ ያለ እሱ ነው እንጂ በዚህ ሳለ ስናየው ስናመዛዝነውም በድራማ መሀል እንኳን ነገሮችን ስናስበው እሷ አይደለችም። እሷ እንግዲህ ያለውን ነገር እያወረች ነው። ምንም ነገር እንደሌላት እንደማታፈቅረው እሱ እንደሚያፈቅራት በዛ ሰዓት ላይ የነበረውን ነገር እያስረደችው ነው። ግን ያው እየተረዳት አይደለም። ገባችሁ አይደለ? እሱ ሲገባ ጥሎ ማሄድ እንዲሁም እሱ ባለበት ትቶ ማሄድ ይሄ በሁለታቸው መሀል ክፍተት እንዲፈጠርና ሀይላብ ደግሞ በመካከላቸው ገብተው የተከፈተውን በር ተጠቅሞ እንግዲህ ጥሩ ነገርን እንዲሰራ እያገዛው ነው ማለት ነው። ማለትም ያቡ አሁን ጽጌን የሚወዳት የሚያፈቅራት ከሆነ ጥሏት መሄድ የለበትም፣ ትቷት መሄድ የለበትም። ገባችሁ አይደለ? ከእሷ ጋር ያለውን ነገር ነው መጋፈጥ የነበረበት። መውጣት ካለበትም ሀይላብን ነበረ ማስወጣት የነበረበት እንጂ እሱ መውጣት የለበትም። ገባችሁ? ሀይላብ እሱ ሊወጣ ነው ብሎ ሲያወራ ነው እንግዲህ እሱ ተነስቶ ሊሄድ የተነሳው ማለት ነው። ሰው እንደዚህ አይነት ነገር እንዲፈጠር ያው መንገድ መክፈት የለበትም ማለት ነው። ያው በዛሬ ላይ እንደውም ምን ልበላችሁ ያናድዳል ማለት ነው። ጽጌ እንግዲህ የምሬ ነው የምላችሁ። ጽጌ ለያቡ የሚሰጠውን ክብር የሚሰጠውን ቦታ ከዚህ በፊትም እንኳን አይተናል። ለማንም ሰው ሰታታቅም። ገባችሁ አይደለ? እሱን ለማስረዳት እሱ እንዲረጋጋ የምታደርገው ነገር ከእሷ ጋር እሷና ሀይላብ ምንም ነገር እንደሌለ እሷ ደግሞ ለሀይላብ ምንም አይነት ቦታ እንደሌላት ያንን ሁሉ ነገር እያወረች ነው። ስለዚህ እሱ ደግሞ ተረጋግቶ በር ከመክፈት ይልቅ ነገሮችን አረጋግቶ ነበረ መፍታት ያለበት እንጂ መንገድ መክፈት አለበት ብዬ አላስብም። እኔ እንደራሴ አሁን እንደዚህ ጥሏት መሄድ፣ መንገድ ላይ ጥሏት መሄድ፣ እንዲሁም ቤቱ ሲመጣ ቤት ውስጥ ጥሎ መሄድ ይሄ አግባብ ነው ብዬ አላስብም። የእውነት እንነጋገር ከተባለ ማለት ነው። እንግዲህ ሰላም ውድ ተመልካቾች፣ ሰላም ሳላችሁ ወደ ሀሳብ የገባሁኝ ማለት ነው። ያላችሁበት ሰላም ይብዛላችሁ እያልኩኝ እንግዲህ የዛሬ ቪዲዮ ያው ትንሽ ያናድዳል። ለምን ያቡ እንደዚህ ያደርጋል ብለን ማናችንም አልጠበቅንም አይደል እንዴ? ያቡ እንደዚህ ያደርጋል ብለን ማናችንም አልጠበቅንም። መጀመሪያ አንተ
ፈገግ ማለት አለብህ፣ መረጋጋት አለብህ፣ ልብ መረጋጋት አለበት። ከዛ እስከ ትላንትናው ስሜት እኮ ዛሬ እንደዚህ ሆኜ ተረጋግቼ ስመጣ እኮ በቃ መረጋጋት ያሳይሻል። አልተረጋጋም። የተረጋጋ አይንህ ራሱ ልክ አይደለም። እስቲ ይሄ ራሱ አይደለም ቶሎ ቶሎ አይንህ ይቀላውጣል ምናምን። እሱን ተወውና ተረጋግቻለሁ፣ ግን አልተረጋጋህም። በስትክክል አንቺ በስትክክል ለማውራት እየሞከርኩ ነው። ያቡ ነገሩን ሁሉ ወደ ጸብ አግሬሲቭ ሆኜ ምናምን ማለት አይጠበቅብኝም። እየጠጣን ቀስ ብለን እናውራ። እኔ ከዚህ በኋላ አግሬሲቭ መሆኑበትን ጊዜ የሚለው በቃ ገባሽ? እኔ ሕፃን ልጅ አይደለሁም። በቃ ነገሮችን እንደ ሰው ልጅ የሆነ ነገር ትሞክራለች። በቃ ማለት ይታደሉታል እንጂ አይታገሉትም ነው ነገሩ። ገባሽ? እግዚአብሔር ከፈቀደ ብቻ ነው ምንም ነገር የሚሆነው። በእኔ ኃይል ምንም የሚሆን ነገር የለም። ስለዚህ እኔና አንቺ ሪሌሽንሽፕ ላይ እኔ ብቻ አግሬሲቭ ሆኜ ማቆየው ነገር አይኖርም። የሁለታችንም ኃይል ያስፈልጋል። አንቺ ደግሞ እኔን በመጀመሪያ ደረጃ ሪሌሽንሽፑን እንደማልፈልገው አድርገህ እንድታወራ አልፈልግም። አንተ ሁልጊዜ እኔ እንደምትወደኝ ሁልጊዜ እኔ እንደምትፈልገኝ አድርገህ አታውራ። እኔም ሪሌሽንሽፑን እፈልገዋለሁ። ትዳር እንዲኖረኝ እፈልጋለሁ። ልጅ እንዲኖረኝ እፈልጋለሁ። በዚህ ታይም ላይ በጣም የሚያሳስበኝ ጉዳይ እሱ ነው። ስለዚህ እኔ እናንተ ትዳር ላይ ነገ ለመግባት ዛሬ ሪሌሽንሽፕ ላይ ማስተካከል ያለብንን ነገር ማስተካከል ስላለብን ነው ዛሬ እዚህ ጋ የተቀመጥኩት። ለምን ጊዜንም አቃጥል አድርገህ ታየኛለህ? ለምን አብሬክ እያሳለፍኩ ያለሁትን ነገር ቀልድ ብቻ እንደሆነ ለምን እንደምታስብ አይገባኝም። አንተ የምታስብበት መንገድ ሌላ ሆኖ እንጂ እኔ ተሳስቼ እንደሆነ አላስብም። በዚህ ጉዳይ ሚዛን የሚደፋ ነገር እኮ እየነገርሽኝ ያለው እኔ በጣም ስለምወድሽ አንቺ ማጣት ስለማልፈልግ ነው ብዙ ለነገር ውስጥ ምገባው ምንም ነው ገባሻ? አትወጂኝም ከኔ ጋር ምናምን ነገር ሳይሆን በቃ አንዳንዴ ሁሉም ነገር ሲደራረብ ምናምን በጣም ይከብዳል። ጽጉ በእውነት ነው የምነግርሽ። ቤት በኩል ነገሮቹ አታክ እንደሚያደርጉኝ እኛ ያላቅም፣ ግን ነገሮችን ሆን ብለህ ለመረዳት ቸልተኛ ነው በቃ ይሆንሽ ያለሽ። እውነቱን ለመናገር በእውነት ነው የምነግርሽ። በቃ ማለት በጣም ቸልተኛ ይሆንሽ ገባሽ? ሁሌ ህይወታችን እየመጡ ሲወጣ አንቺ ክፍተት እየፈጠርሽ ትደውይለታለሽ። እንግዲህ ያው አንቺ ችለተኛ እየሆንሽ ነው፣ ነገሮችን ቆፍጠን ብለሽ እየወሰንሽ አይደለሽም ብሏታል ማለት ነው። እንግዲህ ያው አንተ ብቻ እሷ እንደማትፈልገው ተናግራለች። እንግዲህ ጽጌ እንደማትፈልገው ተናግራለች፣ ሀይላብን ማለት ነው። እናም በተናገረውም እሱ መስማት አልፈለገም። ሰው ጽጌም ቢሆን ያው ቁርጥ ያለ ውሳኔውን ደግሞ ለሀይላብ ተናግረሹ ሀይላብን ደግሞ ከህይወትሽ ማስወጣት አለብሽ ብዬ ነው የማስበው። እና ቀጥሎም ደግሞ ያቡም ያው መቆም አለብህ ከእሷ ጎን ላይ ቆመክ ነው ነገሮችን መጋፈጥና በመካከላችሁ ክፍተት እንዳይፈጠር ማድረግ አለብህ እንጂ አንተ የሆነ ሰው በመጣ ቁጥር ሁሉ የሆነ እሷን ጥለሃት የምትሄድ ከሆነ አንተ ራስህ ክፍተት እየፈጠርክ ነው ማለት ነው። እንግዲህ ዛሬም ያው ሀይላብ ይመጣል። እንግዲህ እሷ ያለውን ነገር ላስረዳት የትላንትናውን ነገር በስልክ አስረድቻለሁ፣ በስልክ አወርቻለሁ እና ይበቃል እንግዲህ ወደፊት እንዴት እንቀጥል የሚለውን ነገር እንወያይ ብላ ነው ማለት ነው ያቡን የጠራችው። እሱ ግን ያው የትላንትናውን ካላወረን ታዲያ ነገኔስ እንዴት ነው የምንቀጥለው? እንግዲህ ትላንትና ቢወራም ባይወራም አልፏል። ገባችሁ አይደለ? ትላንትና የተፈጠረው ነገር ነገ ላይ እንዳይፈጠር ደግሞ ትክክለኛውን ነገርና ትክክለኛው ውሳኔ ትክክለኛ የሆነ አንድነታችሁ ነው እንጂ የሚያስፈልጋችሁ የግዴታ ትላንትና የተፈጠረውን ነገር እያነሳችሁ የምትወቃቀሱ ከሆነ የእናንተ ሪሌሽንሽፑ የሚቀጠል ሂደቱ እውነትም ጽጌ እንዳለችው በጣም ጥቂት ነው የሚሆነው ሰው። ስለዚህ እናንተ ደግሞ ተመካክራችሁ አንድ ላይ ተደጋግፋችሁ መሆን አለበት ብዬ ነው የሚያስበው። እንግዲህ ያቡ ከትላንትናውም ከትላንት ወዲያውም ዛሬ በጣም ቀዝቀዝ ብሏል። እንግዲህ የሆነ ነገር እየታየኝ ነው ውድ ተመልካቾች። በዚህ አጋጣሚ እኔ ሳላወራ አላልፍም። ምናልባት ያቡ ጽጌን ለመፈተን ሳይሆን አይቀርም ይህንን ልጅ ያመጣው ማለት ነው። እና ይሄ ልጅና ያቡ የሆነ የሚያውቁት ነገር አለ። ገባችሁ አይደለ? ሀይላብና ያቡ ማለት ነው
ጽጌን ምን ያህል እንትን ትላለች የሚለውን ነገር ሳይሆን አይቀርም ያቡ ሳይሆን አይቀርም ይሄ ልጅ እንድመጣ ያደረገው። ስለዚህ ይሄ ልጅ የጽጌ ቤቷንም ያውቆ ምናምን እስከመጣ ድረስ የሆነ ነገር አለ ማለት ነው። ከያቡ ጋር የሚገናኝ የሆነ ነገር አለ ብዬ ነው የሚያስበው። ስለዚህ ያቡ ደግሞ ነገሮችን ቆም ብለህ ማሰብ ነው ያለብህ። ነገሮችን ደግሞ ፈተህ ከጽጌ ጎን ሆነ ነው እንጂ መሆን ያለብህ ጥለህ በመሄድ አይደለም ነገር መፍትሄ ሊሆን የሚችለው ብዬ ነው የሚያስበው። ውድ ተመልካቾቼ ግን ሳስበው ያው ድራማ ነው ነገሩ፣ ድራማ ነው። እንግዲህ ቤቱን እንደሚያውቀው ሰፈሩን እንደሚያውቀው ሰው እንግዲህ በሩን ከፍቶ ገብቷል ማለት ነው። ጭቅጭቁ ሊቀጥል ነው። እዚህ ጋር የሚያስቀምጣችሁ ሀሳብ እንግዲህ ያቡ ከጎኗ ሆኖ ነው ነገሮችን መጋፈጥ ያለበት ብዬ ነው የሚያስበው። እሱ እንግዲህ በየጊዜው ጥሏት ሲሄድ ለሀይላብ እየተመቸ ይሆናል ማለት ነው። እርግጠኛ ነኝ ይሄ ልጅና ሀይላብና ያቡ የሆነ የሚተዋወቁት ነገር አለ ብዬ ነው የሚያስበው። ጽጌ ለዚህ ሰው ስሜት አላት ወይ ትወዳለች ወይ ምናምን ብሎ አስቦም ሊሆን ይችላል። ያቡ ሀይላብ እንዲመጣ ያደረገው ሊሆን ይችላል ብዬ ነው የሚያስበው። የድሮ ያቡ ቢሆን እንደዚህ ሆኖ ይቀመጣል ብዬ አላስብም። ገባችሁ አይደለም? እንግዲህ በጣም ተሰምቷታል ምናምን። ጽጌ በጣም ተናዳለች። እንግዲህ ውጣልኝ ቤቴን ማና ሳይቶ ነው የመጣው ብለ እንኳን ብታወራው እሱ አንቺ ቤት ማወቅ ቀላል አይደለም እንዴ ብሏት እንግዲህ እያሾፋ ይገኛል ማለት ነው። እንደዚህ አይነት ወይን አትጠጪ ምናምን እያላት እያሾፋት ይገኛል ማለት ነው። ስለዚህ የሆነ ከያቡ ጋር የሚተዋወቁት ነገር አለ ብዬ ነው የሚያስበው። ውድ ተመልካቾች እንግዲህ ድራማው እንደቀጠለ ነው እላችኋለሁ። ለዛሬ ይዤላችሁ የቀረብኩት ሀሳብ ይህንን ይመስል ነበር። በቀጣይ በሌላ ሀሳብ እና በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛላችሁ እያልኩኝ በዚህ ያጠናቅቃለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ጤነኛ አይደለህም እንዴ ሰውዬ? ቤቴ ማናሳይቶ ነው የመጣኸው? ይሄ ነገር የሀገር ውስጥ ወይ ነው ካላስቸገርኩ ከዚህ በፊት ምን አይነት የማላውቀው ነገር ያላችሁ ነገር ካለ? ምንም ነገር የለም። ያቡ አንተን እያበዛህ ያለው አሁንስ ከታገንበ ምን ማለት ያለብኝ ነገር ያለ አይመስልም እኮ ማላውቀው ነገር አለ ወይ ምናልባት ማለት በዚህ ልክ ኢንፎርሜሽን ምናምን በትልቅ ሰው እናደረገ አንተም ትልቅ ሰው ነህ ሲያዩ ምናምን ማላውቀው ነገር ወይ ደግሞ ከጽጌ ጋር ያለ ነገር አለ የምትፈልገው ነገር አለ አልፈልግም ማወቅ ያለብን ነገር ከዚህ በኋላ ቀስቀስ ያውቅ ትመጣለች። ችግር የለውም። በሳት ደግሞ እሱ ማለት አልፈልግም። ሀይላ ውጣልኝ፣ በእግዚአብሔር ውጣልኝ። ሀይላ በእናትህ ሁሉም ነገር ለመልክ እንዳለ ምናምን አይሰማክ። ቤቴን ማናት ሆኖ የመጣው ቤቴን ማናት አየ ጽጌ አንቺን ቤት ማወቅ ለእኔ የሚሆን ትልቅ ነገር አይደለም። እንኳን የአንቺን ቤት ማወቅ ስንሰራ ምንሰራ ሰዎች ነን። እሱም ታ አሁን አንቺን ለማግኘት የመጣሁት ያቡ እንደምታስበው አይደለም። ያው በሱ ማስረዳት ምትሽ ለኔ ብቻ ቦታዎችን ችግር የለውም። ቢያንስ ቤትሽን ያለሁት አገሮች ትሬት ብታደርጊኝ ደስ ይለኛል። ይደብረዋል ብዬ አላስብም። እንዲሁም አንዳንዴ የምር ያላችሁ እንደምንመት ለአንቺ ያለውን ነገር እንክብካቤውን ሳይ ታላቁ እንደምንሆ ማየው እንደዚህ አይነት ነገር ያለበት የምረኛ ብዙ አላውቅም፣ ግን ሳይ ያለህ ነገር አለ። የትሪትመንት የምትሄድበት መንገድ ነው ደስ ይላልና እንደ ታላቅ ወንድሟ ነው ብትሆን ደስ ብሎ እንደዛ የምር ካለን ኤክስፔሪንስ ማንጻ ነው እንደዛ ምለ ያው ትንሽ ያደረጋቶች ደግሞ አንዳንድ መስማት ትልቅ ነው አይደል? አሁን እንደዚህ ማውራት ወይ እንደ ሰብጅ ነው ነገር ማይንዶች ለማድረግ ምናምን እንዳትሞክር ያለው ምሳሌ በጣም ብዙ ማክሰው ነው። በጣም ብዙ ኤክስፔሪንስ አለኝ ሰው አንተ ለምን ባርገህ ጠንቀቅ አድርገህ ታውቃለህ ብዬ ተስፋ አደርጋለሁ። ያው ይገባል። ላይፍ በጊዜው ያስተምርሃል ነገሩ። ጽጌ አንቺ ቁጭ በይና ልቀቀኝ በእናትህ። የተናገርከው ንግግር ለእኔም ለእሱም በቂ ነው። ስለዚህ ተነስና ውጣልኝ። ህይወቴን አብጥብጠው ሰው በጣም ሁለት ስለጨረሰ ካላስቸገመህ አንተ ብትወጣ ያመሃል እንዴ? ቀልቤ ነው እናውራ። እኔና አንቺ እናንተ ምን የምናወራው ነገር የለም። ውጣልኝ በእናትህ። ተሳብደን በእግዚአብሔር ውጣልኝ። ሀይላ ከኔ ይልቅ እሱ